وإذا سألك عبادي عني فإني قريب أجيب دعوة الداع إذا بسم الله الرحمن الرحيم دعان الحمد لله رب العالمين والصلاة فليستجيبوا والسلام لي على رسول الله صلى الله وليؤمنوا عليه بي وسلم لعلهم ربي شرح لي صدري ويسر لي أمري يرشدون. واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ዛሬ አንድን የሲህር አይነት እናያለን ከመፍትሄው ጋራ ማለት ነው። ይሄ የሲህር አይነት ነብዩላህ ሙሳን አለይሂ ሰላምን እንኳን እስከ መፈታተን ድረስ ያደረሳቸው ነው። አላህ በቁርአን ላይ የሙሳና የፊርዓውንን ታሪክ ሲናገር የፊርዓውን ደጋሚዎች ሙሳ ላይ ሲወስዱበት የነበረው የሲህር እንቅስቃሴዎች እንዳለ ምን አይነት ሲህር ነበር? እንደዚህ አይነት ሲህሮች አሁን ላይ ተበራክቷል። ምን አይነት ሲህር ነው? ይሄ ተኺል ነገራቶችን የሚያመሳስሉ ሲህሮች፣ ነገራቶች እንዲመሳሰሉብህ የሚያደርጉ ሲህሮች አሉ። እንደዚህ አይነት ሲህሮችን ለምንድን ነው የሚያሰሩት? አንድን ሰው ለማስፈራራት ሲፈልግ የሚሰራ ሲህር ነው። ወይንም ደግሞ አንድን ሰው ከዛ ህይወት ውስጥ ለማውጣት ከትዳር ህይወት ሊሆን ይችላል፣ ከንግድ ስራው ሲስተም ውስጥ ሊሆን ይችላል፣ ከተለያዩ ነገራቶች ውስጥ ለማስወጣት ሲፈልግ ተኺል የሚባሉ ሲህሮች ይሰራሉ። ይሄ የሚያመሳስሉ ሲህሮች ማለት ነው። ሐቂቃው አይደለም፣ እውነታው ግን እሱ አይደለም። ሰውየው ግን እውነታውን እንዳይመለከት ተደርጎ የሚሰሩ ሲህሮች አሉ ማለት ነው። እነዚህ አይነት ሲህሮች ሲሰሩ አስለም መጀመሪያ የሚያሰሩት እንዴት ነው? ሳሂሪው ጋራ ወይንም ደግሞ ጠንቋዩ ጋራ ሲህሩን የሚያሰራው ግለሰብ ሲመጣ በሚታወቅ ነገር ነው ያ ሰው ጋራ መሄድ የሚፈልገው። ለምሳሌ በትዳሩ ላይ ሊሆን ይችላል። በቃ በትዳሩ ላይ ነገራቶች እንዳለ ተበለሻሽቶ ከትዳሩ እንዲወጣ፣ ንግዱ ላይ ሊሆን ይችላል። ንግዱ ተበለሻሽቶበት ራሱን በራሱ አስጨናንቆ እንዲወጣ ማድረግ ነው። አሁን እንደዚህ አይነት ሲህሮች ህመም የላቸው። እንደዚህ አይነት ሲህሮች የአካላዊ የሆኑ የህመም ስሜቶች አይኖሯቸው። የሚኖሩት ምንድነው? ከራሱ ጋራ ጦርነት ይከፍታል። ሰውየው ከራሱ ጋራ ጸብ ውስጥ ይገባል ማለት ነው። አላህም በቁርአን ላይ ስለ ሙሳ የሲህር ሁኔታዎችን በሚጠቅስበት حالة وسط قالوا يا موسى إما أن تلقي وإما أن نكون أول من ألقى قال بل ألقوا فإذا حبالهم وعصيهم يخيل إليه من سحرهم أنها تسعى. የፊርዓውን ደጋሚዎች በትር ነው የሚጥሉት። የሚጥሉት ዱላ ነው የሚጥሉት፣ በትር ትንሽ የዱላ ነው የሚወረውሩት። ግን በሙሳ አይን ላይ ያ ነገር እባብ መስሎ እንዲታይ ተኺል ለማድረግ ነበር ሲህሮቹ ሲሰሩ የነበሩት። አላህም ይሄን ነው በቁርአን ላይ ሲጠቅስና ሲናገር የነበረው ማለት ነው። እንደዚህ አይነት ሲህር ወይንም ደግሞ የሚያመሳስሉ አይነት ሲህሮች አንድ ሰው ላይ ሲሰራ ምን አይነት ምልክት ያያል? የመጀመሪያ ይሄን ነጥብ እናነሳለን። አንደኛውና የመጀመሪያው ነገራቶችን በሐቂቃ አይረዳም፣ በእውነታው ዓለም አይረዳም። ሚስቱን ይሸክካታል፣ ልጆቹን ይሸክካል፣ ጓደኞቹን ይሸክካል። ይሄ ነገር ደግሞ እሱን ያስጨንቀዋል። እውነታው እሱ እንዳልሆነ ያውቃል እኮ። እውነታው እሱ እንደሚያስበው እንዳልሆነ ባለቤቱን በዚህ ደረጃ ስትጠራጠረው ሐቂቃው ግን እሱ እዚህ ውስጥ እንደሌለ ታውቃለች። ፈልጋው አይደለም፣ ተጠራጣሪነት ይኖራል። አንዳንዴ ይሄ ነገር ጠንከር ብሎ ሲመጣ በሽምግልና እንኳን ለእርቅ ሰዎች ሲቀመጡ ምንድነው ጸባችሁ ሲባል የሚያነሳው ነገር አይኖርም። ባልሆነ ነገር ነው የምጠራጠረው፣ ጥፋቱ የኔ ነው ይላል። ያ ነገር እንዲፈጠርበት አይፈልግም። ድጋሚ ወደዛ ይመለሳል። እሷም እንደዚህ ተመሳሳይ ሁኔታዎች ውስጥ ትገባለች ማለት ነው። ነገራቶችን በእውነታው ዓለም እንዳይረዱ ይደረጋሉ። እንደዚህ አይነት ሲህሮች ሁለት ቦታ ላይ ነው የሚሰሩት። አንደኛ አይን ላይ ነው የሚሰራው፣ ሁለተኛ ጭንቅላት ላይ ነው የሚሰራው። አይን ላይ የምታየውን ነገር ሐቂቃውን እንዳታየው ትጋረዳለህ። ያ ተፈልጎ ነው አይን ላይ ሲህሮችን ስለዚህ ነው አላህ ቁርአን ላይ ሲናገር አይኖቻቸው ላይ ደገሙባቸው ብሎ አላህ በቁርአን የሚናገርበት የቁርአን ቦታ አለና እንደዚህ አይነት ሲህሮች አንድ አይን ላይ ነው፣ ሁለተኛ ደግሞ ጭንቅላት ላይ ነው። ያ ጭንቅላት ደግሞ ለምንድነው? ሸኮቹ ሰውየውን ያልሆነ ሁኔታ ውስጥ እንዲገባ ለማድረግ ነው። ለምሳሌ በመጨናነቅ ብቻ ፍራቻ ውስጥ እንዲገባ፣ ፈሪ እንዲሆን ማድረግ፣ የነበረው ድፍረት ንግዱ ላይ የነበረው ወንድነቱን፣ ሞራሉን፣ ነሻጣውን እንዳለ እንዲያጣ ማድረግና ከራሱ ጋር ጸብ ውስጥ እንዲገባ ጭንቅላቱን ይቆጣጠሩታል። ሁለተኛው ምልክት ትልቅን ነገር እንደ ትንሽ አድርጎ ማየት፣ ትንሽ ነገር ደግሞ እንደ ትልቅ አድርጎ ይታይበታል። ሶስተኛው ምልክት ደግሞ የሆነውን ነገር እንዳልሆነ፣ ያልሆነውን ነገር ደግሞ እንደሆነ አድርጎ ማሰብ። እዚህ አይነት ሲህሮች አሉ።
እነኛን ምልክቶች የሚታዩ ሲህሮች ናቸው። በእንደነኚህ አይነት ሲህሮች የተጠቃ ሰው መፍትሄ አለ ወይ? ራሱን ማከም የሚችልበት ወይንም ደግሞ ህክምናውን ማግኘት የሚችልባቸው ሁኔታዎች አሉ ወይ? አልሐምዱሊላህ ረሱል አለይሂ ሰላቱ ወሰላም እንዳስተማሩን እንደነገሩን አላህ አንድንም በሽታ አላወረደም ከዛ በሽታ ጋር አብሮ መድኃኒት ያወረደ ቢሆን እንጂ ብለውናል። መድኃኒት አለው። አላህ የገጠመለት ሰው መድኃኒት አለው። ቢኢዝኒላህ በዚህ መንገድም ይድናል። አንደኛውና የመጀመሪያው በተደጋጋሚ አዛን መስማት አለብህ። በዚህ አይነት ሁኔታ የተጠቃ ሰው አዛንን በብዛት ማዳመጥ አለብህ። ሁለተኛ አያተል ኩርሲይን መቅራት፣ ለራስህ አያተል ኩርሲይን ደጋግመህ መቅራት። ሶስተኛ ደግሞ የጧትና የማታ አዝካሮችን አዘውትረ ማለት አለማቋረጥ። አራተኛው አንድ ነገር ስትሰራ የአላህን ስም ሳታወሳ መስራት የለብህም። ስትበላ ቢስሚላህ፣ ስትለብስ ቢስሚላህ፣ ሽንት ቤት ስትገባ የሚባለውን ዚክር እያልክ፣ ስተኛ ዚክሮችን እያልክ፣ እያንዳንዱ ነገር ስታደርግ ቢስሚላህ የምትለዋን ቃላቶችን መጠቀምህን መተው የለብህም። በዚህ መንገድ ራስህን ወጥረህ ያዘው፣ በአላህ ፍቃድ ትድናለህ። ምናልባት በዚህ መንገድ ራስህን ወጥረህ ይዘኸው ብዙም ለውጦች ካላየህበት ደግሞ አቅራቢያ ባሉ ወንድሞች ጋራ ሸሪዒ የሆነን የሩቃ ሂደቶችን የሚሰጡ ወንድሞች ጋራ የምታገኛቸው ከሆነ አጣርተ ሸሪዓዊ መሆኑን አጣርተ እነሱ ጋር ሄደ በእነሱ መንገድ ወይንም በእነሱ በኩል እገዛው መውሰድም ትችላለህ። አለም ቤት ውስጥ ደግሞ አሁን በነገርኩ መንገድ ከወሰርክ ቢኢዝኒላህ ተዓላ ከዚህ በሽታ በአላህ ፍቃድ መፈወስ ትችላለህ ማለት ነው። በዚህና በመሰል በሽታዎች ታመውብን በየቤቱ በየሆስፒታሉ የተኙ ወንድም እህቶቻችንን በሙሉ አፊያ አላህ ያደርግልን። እኛንም ከሳሂሮች ከደጋሚዎች وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون